ስለዚህ አስርቱም ትእዛዛት ተሽረዋል። አንተን እንስማ ወይስ መድኃኒዓለምን እንስማ? ያንተን የኑፋቄ ቅርሻት እንስማ ወይስ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል እንስማ? ኃጢአቴን ካልተናዘዝኩኝ ገሃነም እገባለሁ ብሎ የሚያምን አማኛል። ንስሐ መግባት መናዘዝ በዘላለማዊ ሕይወት ጉዳይ ቦታ የለውም። ኧረ እባክህ የት ሀገር አንተ ወንጌል ሰባኪ? በኃጢአት ይቅርታ ከዘላለም ድነት አንጻር መናዘዝ ኮንዲሽናል አይደለም። ምሳሌ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። የሚናዘዝባትና የሚተዋት ምሕረትን ያገኛል። ይሰማል እዛ ቤት። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ክብር ይግባው። ኃጢአትን አላደረግንም ብንል ግን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ሰውን ወደ ገሃነም እሳት ለማስጨመር ሰውነን እንበድላለን፣ እናጠፋለን፣ እንቆሽሻለን፣ እንወድቃለን፣ እንረክሳለን። ከውድቀት የምንነሳው ከርኩሰት የምንቀደሰው ከኃጢአታችን የምንጸድቀው ንስሐ በመግባት ወደ እግዚአብሔር በመመለስ ነው። ሰው በዚህ ጥርኝ ውሃ በመስጠት ለተራበ በማብላት መንግሥተ ሰማያትን መውረስ የሚቻል ነው ወይ? እንደተመለከታችኋቸው ነው እንግዲህ ሁለቱ ቁጭ ብለው ሲጀመር የቤተ ክርስቲያን የሆነውን ልብስ ቀሚስ ጥምጥም ማድረጉ ለምን አስፈለገ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን በሰላም በጤና ጠብቆ ዳግም ስላገናኘን ክብርና ምስጋና ይግባው። የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት የቸርነቱን ስራ ይሰራልን የአባቶቻችን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ በድጋሚ ለዘላለም ይክበር ይመስገን። እንደተለመደው ዛሬም ሁሌ ዘወትር ሰኞ ሰኞ በግብረ መልስ ወይም ደግሞ በተለያዩ ማህበራዊ ድረገጽ ላይ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን የሚከሱ የሚወቅሱ ከመጽሐፍ ቅዱስ የወጣ ሕይወት ያላት ቤተክርስቲያን አድርገው የሚናገሩ ብዙ ከቤተክርስቲያኒቱ የወጡ ዲያቆናት፣ ካህናት፣ መሪጌቶች የነበሩ በቤተክርስቲያናችን ላይ የሚከፍቱትን አፍ ያው የምናዘጋበት መልስ የምንሰጥበት ሳምንታዊ መርሃ ግብራችን ነው። ሁልጊዜ ሰኞ ሰኞ ማህበራዊ ድረገጽ ላይ ብዙ የዋህ ምዕመናንን ለማሳሳት ቤተክርስቲያናችን ከመጽሐፍ ቅዱስ ውጭ የወጣ አስተምህሮት እንዳላት ለሚናገሩ ቤተክርስቲያን ልጆች ስላሏት መልስ እንሰጣለን። የመሪ ቃላችን የዳዊት መዝሙር 44 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ቃሉን አነበዋለሁ። እንዲህ ይላል፣ በአባቶችሽ ፋንታ ልጆች ተወለዱልሽ ይላል። አዎ በአባቶቻችን በነ ቅዱስ አትናቴዎስ በአባቶቻችን በእውነተኞቹ ወንጌላውያን ለቤተክርስቲያን ሽንጣቸውን ገትረው ዛሬ የተረከብናትን ቅድስት ኦርቶዶክሳዊ ተዋሕዶ ሃይማኖታችንን ያስረከቡን አባቶቻችን ልጆች አለን። ቤተክርስቲያን ልጆች አሏት፣ የወላድ መሃን አይደለችምና በአባቶችሽ ፋንታ ቅድስት ቤተክርስቲያናችን ልጆች ተወልደውልሻል። ማህበራዊ ድረገጽ ላይ ቤተክርስቲያናችን ላይ ማንም አፉን ሲያላቅቅባት፣ ከንፈሩን ሲያንቀሳቅስባት፣ ምላሱን ሲያወጣባት፣ ጣቱን ሲቀስርባት ቤተክርስቲያንን ለማፍረስ የትኛውንም አይነት አካሄድ የሚሄዱ ማንኛውም ግለሰብ ከቤተክርስቲያን ውጭም ቤተክርስቲያን ውስጥም እየኖሩ አፋቸውን ለሚከፍቱ መጽሐፍ ቅዱሳዊ መልስ እንሰጣለን። ለምን? አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ካለ በኋላ ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በምን ይሁን? በፍርሃት ይሁን ይላል። በየዋህነት የእግዚአብሔርን ቃል እቺ ቤተ ክርስቲያን እንደምትሰብክ ለጠያቂዎቻችን እንዲሁም ደግሞ በአንዳንድ ከቤተ ክርስቲያን በወጡ አገልጋዮች የሚዘራውን የኑፋቄ ቃል ሰምተው ጥርጣሬ ውስጥ ኑፋቄ ውስጥ ወይም ነፋስ እንደሚወዘውዘው ሸምበቆ የሚወዛወዙ በውሃ ላይ እንዳለ ኩበት የሚንሳፈፉ
የማይጠፉ ምእመናን ስላሉ ለነዛ ለልባቸው የሚያሳርፍ የወንጌል ቃል ቤተክርስቲያን እንዳላት የሚነገረው ሁሉ እውነት እንዳልሆነ ቤተክርስቲያን ዝም ስትል መናፍቃን፣ ከሃዲዎች፣ ተጠራጣሪዎች ከቤተክርስቲያን የወጡ እንደነ የቀድሞ መሪጌታ ጽጌ ሌሎችም ሰዎች የሚናገሩት እውነት ስለሚመስላቸው ሁልጊዜ በየሳምንቱ እግር በእግር እየተከታተልን ማህበራዊ ድረገጽ ላይ ለሚለቁት ኑፋቂያቸው መልስ እንሰጣለን። ይሄ መልስ መጽሐፍ ቅዱሳዊ ብቻ ነው። በጣም የሚገርማችሁ የ81ዱን የመጽሐፍ ቅዱስ ክፍል እንኳን አንጠቅስም። እነሱ እንቀበለዋለን ከሚሉት ወይም ደግሞ እነሱ ከሚጠቅሱት ከ66ቱ መጽሐፍ ብቻ መልስ የሚሰጡ ልጆች አሏት። በአባቶችሽ ፋንታ ልጆች አለንልሽ ቅድስት ቤተክርስቲያናችን። እድሜና ጤና ብቻ ለምኑልን። መልካም። ዛሬ ከአንድ ወንድማችን ወንዴ ሚዲያ የሚል ፌስቡክ ላይ ማርያም ሞታለች እንጂ አልተነሳችም ብሎ በጣም ብዙ ሺህ ፎሎወር ያለው ልጅ ነው። መቃብር ያልያዘው እውነት ኢየሱስ ክርስቶስ ነው። ስለዚህ አረገች በስብሐት አይባልም፣ ለማርያም አይቀጸልም። ለምን ከተባለ ሞተች እንጂ አልተነሳችም። የፖስተውን አይቻለሁ። ከቤተክርስቲያን የወጣ ልጅ ነው። ትንሽ አውቀዋለሁ ልጁን። የነበጋሻውን ስብከት ድሮ ይማር የነበረ ቤተክርስቲያን ትንሽ ገብቶ የሚወጣ እንደ ድቁና ሞካክሩ የወጣ ልጅ ነው። ያው ስለምንተዋወቅ ካንተ ጀምራለሁ። ሞታለች እንጂ አልተነሳችም ይላል። እንግዲህ ፎቶውን እንደምታዩት ጽሁፉንም እንዳያችሁት ሞታለች እንጂ አልተነሳችም ብለሃል። እስቲ እኛ ተነስታለች ስንል መጽሐፍ ቅዱሳዊ ጥቅስ ጠቅሰናል። ከዚህ በፊት የነበሩትን 2 ቪዲዮዎችን መመልከት ነው። ምናልባት አሁንም አስፈላጊ ከሆነ እንጠቅሳለን። የዳዊት መዝሙር 131 ቁጥር 8፣ ሁለተኛ ዜና ምዕራፍ 6 ቁጥር 41 ላይ እግዚአብሔር አምላካችን ለአባታችን ለክቡር ዳዊት ወደፊት ሊሆን ያለውን ነገር በትንቢት መነጽር እየተመለከተ ስለ እመቤታችን ትንሣኤ መንፈስ ቅዱስ ገልጦለት አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ብሎ ትንቢት ተናግሯል። እንኳን ለድንግል ማርያም ለወላዲተ አምላክ ይቀርና ለይሁዳ እንኳን ትንቢት እንደተነገረ በደንብ በስፋት አስተምሬያለሁ። ምናልባት ወደ ኋላ ተመልሰ ጊዜ ስለሌለኝ 2ቱን ትምህርቶች ተመልከት። አንተ ግን ድንግል ማርያም ሞታለች ለሚለው ቃል የመጽሐፍ ቅዱስ ጥቅስ አለ? እባክህ ወንዴ በምትወዳት እናት ይዣለሁ። እስቲ ግድ የለም አንተ መጽሐፍ ቅዱስ ላይ ሞታለች የሚል ቃል ካሳየህን እኛ አልተነሳችም አላረገችም በሚለው ቃል እንስማማለን። ግድ የለም እቺን ግን እንደው ቃል ወገኖቼ ቲክቶክ ላይ ቆርጠን ፌስቡክ ላይ እንለቀዋለን። ለወንዴ አድርሱልኝና ወንድዬ ሞታለች የሚለውን ጥቅስ ከነ መሪጌታ ጽጌም ቢሆን ፈላልገህ ወይም ከነ ቀዮ ታቆይለ ቀዮ አንተን ከቤተክርስቲያን ይዞ የወጣው ልጅ ማለት ነው። ቀዮ ነው ምለው ነው ታውቀዋለህ። ከሱም ቢሆን ጥቅሱን ይዘልኝ እንድትመጣ በታላቅ ትሕትና እለምንሃለሁ። ምናልባት አንተ ሞታለች ስትል ሎጂክ ተጠቅመ ሊሆን ይችላል። ለምን ያው ሰው ሁሉ ይሞታል። ስለዚህ ሞታለች የሚል ጥቅስ ባይኖርም ያው ልትል ትችል ይሆናል። እኛ ደግሞ እንዲህ ብትለን እንዲህ እንመልስልሃለን። የማቴዎስ ወንጌል ምዕራፍ 16 ቁጥር 28-26 ላይ ወደ መጨረሻው ስትመለከት ጌታ ኢየሱስ ምን አለ? እዚህ ከቆሙት መካከል ጌታ ኢየሱስ ክርስቶስ ለፍርድ እስኪመጣ ድረስ ሞትን የማይቀምሱ ሰዎች አሉ ብሎ ተናግሯል። ምናልባት ይህንን ቃል አነብልሃለሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ ይሰማል ወንዴ? ሞትን የማይቀምሱ ምንን የማይቀምሱ? ሞትን የማይቀምሱ አንዳንድ አሉ ይላል። ስለዚህ የተወለደ ሁሉ አይሞትም ማለት ነው። ግልጽ ነው። አንተ ሎጂክ ተጠቅመ ሞታለች። እኛ ሎጂክ ሳይሆን ትውፊት ተጠቅመን ቅብብሎሹን ርክክቦሹን መንፈሳዊ ታሪክ ስንተርክ አይ መጽሐፍ ቅዱስ ላይ ካልተጻፈ አናምንም ትላላችሁ። ጥሩ። ታዲያ አንተ ሞታለች የሚለውን ከየትኛው የመጽሐፍ ቅዱስ ክፍል አምጥተህ ነው በድፍረት ሞታለች እንጂ አልተነሳችም ብለህ የተናገርከው? መልስልን። እንግዲህ
ይሄ ቪዲዮ ለወንዴ እንዲደርስ እባካችሁ ተባበሩኝ። ለዛሬ ግን ስለ ድንግል ማርያም ትንሣኤ፣ ስለ ድንግል ማርያም እርገት ያው ብዙ አልናገርም ላንተ። ለምን ያው አንመጣጠንም። እኔ እናንተ እንደማንመጣጠን ቴሌግራም ግሩፕ ላይም ታቀኛለህ፣ አውደ ምሕረትም ላይ ስለምታቀኝ ማለት ነው። እና ላንተ እቺ ህፃን ልጅ እንድትመልስልህ በትህትና እጠይቅሃለሁ። መልስህን እቺ ህፃን ልጅ ትመልስልሃለች። ማማዬ አቤት። ዛሬ ምን በዓል ነው? የእመቤታችን የቅድስት ድንግል ማርያም ትንሣኤና እርገት። እመቤታችን አርጋለች እንዴ? አዎ፣ ልክ እንደ ልጇ እንደ ኢየሱስ ክርስቶስ አርጋለች። ማርያም መቼ ሞተች? መቼስ አረገች? እስኪ ንገሪኝ። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ64 ዓመቷ ቅድስት ነፍሷ ከቅድስት ሥጋዋ ተለየ፣ አረፈች። በዚህም ጊዜ ሐዋርያት የማርያምን ሥጋ ለመቅበር በሚወስደው ሰዓት አይሁዶች አያቸው፣ እንዲህም አሉ፣ እነዚህ ሐዋርያት ኢየሱስ ተነስቷል ብለው እኛን አሳፍረውናል። አሁን ደግሞ እናቱን ቀብረው ተነስታለች ስለሚሉ የማርያምን ሥጋ እንቀማቸው ተባባሉ። በዚህም ጊዜ ታውፋንያ የሚባል ጉልበተኛ ሰው ወደ እመቤታችን ሥጋ ቀርቦ ሥጋዋን ከሐዋርያት ለመቀማት በነካት ጊዜ ሁለቱም እጆቹ ተቆረጡበት። እሱም የማርያምን ኃይል አይቶ ምሕረት እንድታደርግለት አልቅሶ ለመናት። እሷም እንደነበረው እጁን አደረገችለት። ከዛ ምን ተፈጠረ? ከዛ ቅዱሳን መላእክት የማርያም ሥጋ አድርገው ወደ ገነት ወሰዷት። ቅዱስ ዮሐንስም አብሮ ነበር። ሐዋርያው ቅዱስ ዮሐንስ ዕለት ዕለት በገነት የማርያምን ሥጋ እያጠነ ያከናውን ነበር። ወደ ሐዋርያት ሲመለስ የእመቤታችን ሥጋ ወዴት ነው አሉት። እሱም በገነት እንዳለ ነገራቸው። እነሱም እኛ ምንድናት እና ሥጋዋን ተሰጥቶን እንድንቀብራት ሱባኤ እንግባ አሉ። እሺ ከዛስ? ነሐሴ 1 ቀን ሐዋርያት ሱባኤ ገቡ። ከሁለት ሱባኤ በኋላ ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የማርያምን ሥጋ አምጥቶ ሰጣቸው። እነሱም በጸሎት የእመቤታችንን ሥጋ ቀበሯት። ከዛስ? ከዛ በሶስተኛው ቀን ነሐሴ 16 ቀን እመቤታችን እንደ ልጇ ተነስታ አረገች። በምታረግበትም ሰዓት ቅዱስ ቶማስ የሚያስተምርበት አህጉር በደመና ተጭኖ ሲመለስ እመቤታችንን አገኛት። ቶማስ በጣም ተናደደ። ልጅሽ ሲነሳ አላየሁም፣ አሁንም ያንቺን ትንሣኤ ሳላይ ሁሉም አይተው እኔ ለምን አላት። እሺ ከዛስ? እመቤታችንን ትንሣኤን አንተ ብቻ ነህ ያየኸው፣ ወንድሞችህ አላዩ፣ ለምልክት እንካ ብላ ሰበኗን ሰጠችው። እሱም በደስታ ወደ ሐዋርያት ተመለሰ። እመቤታችን ወዴት ናት አላቸው ሐዋርያቱ። እነሱም እንደቀበሯት ሲነግሩት አላምናችሁም አላቸው። እነሱም ድሮም አንተ ተጠራጣሪ ነህ፣ ልጇንም ሲነሳ ካልነካው አላምንም ብለህ ነበር። ገና መቃብሯን እናሳይህ። የእመቤታችንን መቃብር መቆፈር ጀመሩ። ሲቆፍሩ እመቤታችንን አጧት። ቶማስን አትደንግጡ፣ እኔ ስታረግ አግኝቻታለሁ ብሎ አረጋጋቸው። ለምልክት ይኸው ሰበኗ ብሎ አሳያቸው። እነሱም ሰበኗ ለበረከት ተከፋፍለው ወደየ አህጉረ ስብከታቸው ተመለሱ። በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ነሐሴ 16 ኢየሱስ ክርስቶስ ወደ ሰማይ አወጣቸው። እነማንን? ሐዋርያቶቹን። ከዛስ? ንግሥቲቱ ቅድስት ድንግል ማርያም በልጇ በኢየሱስ ቀኝ ተቀምጣ አዩአት። እርሷም ባየቻቸው ጊዜ ባረከቻቸው። ሰበኑ እኛ እናየዋለን እንዴ? ሰበን የት ነው የሚገኘው አሁን? ሰበኑም ለእኛ ክርስቲያኖች እንድናየውና ምልክት እንዲሆነን ዲያቆናት በሚይዙት በትልቁ መስቀል ላይ ታስሮ እናገኘዋለን፣ ከስር ማለት ነው። እሱን ስናይ የማርያምን ትንሣኤ እናስብ። እመቤታችን ተነስታለች፣ እንኳን ደስ ያላችሁ።
ሞቲቱ አላስቀራትም። እመቤታችን ቅድስት ድንግል ማርያም ልጇ እንደተነሳ እሷም ተነስታለች፣ አርጋለች። ምክንያቱም ልጇ ሞትን ድል ያደረገ ንጉሥ ነው። ስለዚህ እሷ መቃብር አላስቀራትም። እንኳን አደረሳችሁ። ያው እንዳያችሁት ነው እንግዲህ እግዚአብሔር ይባርካት፣ እድሜና ጤናውን ጸጋውን ያብዛላት። እቺ በጣም አንደበቷ የሚጣፍጥ ሕፃን ልጅ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ወላዲት አምላክ ከሞት መነሳት እርገት በደንብ አድርጋ ታሪኩ ሳይዛባ ግልጽ አድርጋ ገልጸዋለች። እግዚአብሔር አምላክ ጸጋዋን ያብዛላት። ወንድዬ እንግዲህ ያው በደንብ አድርገ ስማት። መልካም እንግዲህ ሌላው ዛሬ የምናየው የቀድሞ መሪጌታ ጽጌ የሚባል ሰውዬ አሁንም ቤተክርስቲያን እንድትፈርስ ከተለያዩ የፕሮቴስታንት እምነት ተከታዮች ፈንድ እየተደረገለት ማህበራዊ ድረገጽ ላይ አፉን መክፈቱን አላቆምም። ቤተክርስቲያን ሁሌ እንደምንለው ልጆች ስላሏት በአባቶቿ ፈንታ የተወለደ ልጆች ስላለናት መልስ እንሰጣለን። ምንድን ነው የሚለው? በነገራችን ላይ የቀድሞውን መሪጌታ ጽጌ የሚጠይቀውም ልጅ ኦርቶዶክስ እንደሆነ አስመስሎ ነው እኛ ምናምን እያለ የሚናገረው። እሱም ድብን ያለ ጴንጤ ነው ስለምናቅ፣ መልኩ አይታይም፣ ድምፅ ብቻ ነው። በቃ በማስመሰል ኦርቶዶክስ እንደሆነ ምናምን ይጠይቀዋል። ግድ የለም ስለሚገባን ስለምናቅህ ብዙም ስላንተ ማውራት አንፈልግም። ግን እስቲ ጠያቂውንም ጥያቄ የመልሰውንም መሪጌታ ጽጌ አይተን እንመለስ። 10ቱ ቃላት በአዲስ ኪዳን ተሽረዋል ይላል። እስቲ አይተን እንመለስ። ስለዚህ 10ቱም ትእዛዛት ተሽረዋል። ተሽረዋል። 10ቱም ትእዛዛት ተሽረዋል። እቅጩ ልንገር፣ ዛሬ እርምህን ታወጣጣለህ። ተሽረዋል። እንዴት እንደተሻሩ ግን ታገሰኝ። እንዴት እንደተሻሩ እሺ። ትእዛዛቱ በትክክል ከታቦቱ ላይ ነበሩ፣ ጽላቱ ላይ ነበሩ፣ ከጽላቱ ላይ ነበሩ። ከጽላቱ ላይ የነበሩ ጽላቶች ያ ኪዳን የብሉይ ኪዳን ሆኖ ሲሻር ሲቀር በውስጡ ያለው ነገር ጋር አብሮ ነው የሚቀር። ይኸውልህ ከውስጡ ካለው ነገር ጋር ነው የሚቀር። ሊያምህ ይችላል፣ ግን ነገ ከነገ ወዲያ እኔን ወንድም የእግዚአብሔር ያልክ የምትልበት ቀን አለ። ሊያምህ ይችላል፣ ሊከብድህ ይችላል። እንዴት ይላል አሁን እኔን ይሄን ሲሰማ የሚያብድ እንዴት ከዚህ ሰውዬ ጋር የሚልህም ሞልቷል። እርሶም ያምኑበትን ያስረዱ። ግን ተሽሯል ስልህ እቅጩን ተሽሯል። እውነት ለመናገር የምንኖረው ይኸውልህ ከዚያ አትግደል ያለው ህግ ሐዲስ ኪዳን ላይም አትግደል የሚል እናገኛለን አይደል? ኮፒ ሆኖ መጥቶ ነው አሁን እኛ የተቸገርነው። ያም ይሄም በአንድ አምላክ ስለተሰራ የአንድ አምላክ ህግ ስለሆነ ህጉን መለያየት አልቻልንም። ምክንያቱም አንድ አምላክ ሆኖብናል የሰራው። ግን ህጉን መክፈል ግዴታችን ነው፣ በዘመን መለየት ግዴታችን ነው። እንግዲህ እንዳያችሁት ነው። መልካም እንግዲህ 10ቱ ቃላት ተሽረዋል ለሚለው ጥቅስ ምናምን ሲጠቅስ አይታችሁታል። የኔ አጠር ያለ መልስ ምንድን ነው? 10ቱ ቃላት ከተሻሩ እንግዲህ አታመንዝር የሚለው ህግ ተሽሯል፣ ማመንዘር ይቻላል። አትግደል የሚለው ህግ ተሽሯል፣ መግደል ይቻላል። አትዋሽ የሚለው ቃል ያው ተሽሯል፣ መዋሸት ይቻላል። እንግዲህ አባትና እናትን አክብር የሚለው ተሽሯል፣ አባትና እናትንም ማክበር አያስፈልግም ወዘተርፈ። እኔ ብዙ ነገር አልልህም ጽጌ ስጦታው። ለአንተ ከዚህ በኋላ 1 ቢሊዮን መልስ አለኝ። ለእያንዳንዱ ነገር መልስ እሰጣለሁ። አልፋታህም ማለቴ ነው። ቤተክርስቲያን ልጆች አሏት። አንዳንዴ መልስ አትስጡ ለነሱ፣ በቃ ለምን መልስ ትሰጣላችሁ? እንደፈለጉ እነሱ ይናገሩ የሚሉ የኛ ቤተሰቦች አሉና እንደፈለጉ እንዲናገሩ አንፈቅድላቸው። እስቲ ወላጆቻችሁ ላይ እንደፈለገ እንዲናገር የወለደቻችሁን እናታችሁን ከአብራኩ የተከፈላችሁትን አባታችሁን እንደፈለገ እንዲናገር የምትፈቅዱለት ሰው አለ? ካለ እኛም እንፈቅዳለን። የለም አይደል? እኛም ቤተክርስቲያናችን እናታችን ናት። እናት ቤተክርስቲያናችን ላይ ማንም ከውስጥም ከውጭም አፉን ሲከፍት ዝም የሚል ህሊና የለንም። መልስ እንሰጣለን። ኳለ ጽጌ ስጦታው አሁንም ቤታችን ውስጥ ላሉት በጵጵስና ደረጃ ለአቡነ ገብርኤል ድንግል ማርያም ቤዛዊተ ዓለም አትባልም፣ ፍጡር ቤዛ አይባልም ሲባል መልስ ሰጥተናል። አባ ወይስ አባ ጨጓሬ ብለን ማንንም አንፈራም። ማንፈራው በስጋ አይደለም፣ የእምነት ድፍረት ስላለን ምንም ሊሆን ይችላል፣ ማንም ሊሆን ይችላል። እነ ንስጥሮስ ከማይበረ ጳጳሳት ነበሩ፣ ወድቀዋል። እና አርዮስ ሊቃውንት ምናምን ነበሩ፣ ወጥተዋል፣ ወልድ ፍጡር ብለው። በእነሱም ዙሪያ መልስ እንሰጣለን። ከዚህ በፊትም መልስ ሰጥተናል።
ይሄን ብቻ አይደለም። አሁንም አቡነ በርናባስ ተብለው ሰሜን አሜሪካ ላይ ሊቀ ጳጳስ የሆኑ የቀድሞ አባ ወልደ ትንሣኤ ብዙ የኑፋቄ ትምህርት ሲያስተምሩ ሰምተናቸዋል። መልስ እንሰጣለን። ቤተክርስቲያን ልጆች አሏት። በአባቶቿ ፋንታ የተወለድን ልጆች አለን። እንሰጣለን፣ ዝም አንልም። ኢሳይያስ 62 ቁጥር 1 ላይ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም አለ። እኛም ስለ ቤተክርስቲያን ዝም አንልም፣ ስለ ቅድስት ተዋህዶ እምነታችን ጸጥ አንልም። መልስ እንሰጣለን፣ እንመጣበታለን። የአቡነ በርናባስንም የሌሎቹንም እንመጣበታለን። እንግዲህ ለቀድሞ መሪጌታ ጽጌ ስጦታው እስቲ ራሱ ኢየሱስ ክርስቶስ መልስ ይስጥ። ራሱ የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። የዘላለምን ሕይወት ለማግኘት ምን ላድርግ አለው። ጽጌ ይሰማል። ጌታም ምን አለው? ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው አንድ ነው። ወደ ዘላለም ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። የትኞቹን አለው? ኢየሱስም እኔ አይደለሁም የምመልስልህ ዛሬ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚመልስልህ ጽግዬ። እሺ ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህን እንደ ራስህ ውደድ አለው ይላል። 4 ነጥብ አለው። አንተ ግን እነዚህ ተሽረዋል አልክ። አንተን እንስማ ወይስ መድኃኒዓለምን እንስማ? ያንተን የኑፋቄ ቅርሻት እንስማ ወይስ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል እንስማ? አምላካችንን ነው የምንሰማው። ሕግንና ነቢያትን ሊሽር አልመጣም። በብሉይ ኪዳን ስብ ማጤሱ፣ ደም ማፍሰሱ፣ ለኃጢአት ስርየት የሚሆነው ነገር ተሽሯል። ለምን? በክርስቶስ ደም ስለተተካ። አሁን በመቅደሱ ቅድስተ ቅዱሳን የሚሰዋው የእንስሳዎች የዋኖሶች ደም አይደለም። ነፍስ የተለየው መለኮት የተዋህደው የአምላካችን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ነው። የሚፈተተው የሚሰዋው መስዋዕት ይሄ ነው እንጂ ጌታ ራሱ እኮ ምንድን ነው ያለው? ሕግንና ነቢያትን ልሽር የመጣው አይምሰላችሁ አለ። አንተ እንደፈለግህ ትሽራለህ። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ቃል አንዲት ነጥብ ከቶ አታልፍም ይላል። እንግዲህ ከነዚህ ከሁሉ ካነሱ ትእዛዛትን አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ የሚያንስ ይሆናል። ወንድሜ አባቴ እንኳ ለማለት ይከብደኛል። ወንድሜ ጽጌ ስጦታው ቅዱስ ጳውሎስንም ጠቅሰሃል። ስለ ሙሴ የፊቱ ክብር ስለተሻረው የሚለውን አንተ ወደ ትእዛዛቱ አምጥተዋል። ራሱ ቅዱስ ጳውሎስ ምን አለ መሰለ? ሮሜ ምዕራፍ 3 ቁጥር 31 ላይ እንግዲህ ሕግን በእምነት እንሽራለን? ጥያቄ ምልክት። አይደለም፣ አንሽርም፣ ሕግን እናጸናለን እንጂ። ይህንን አላነበብከው? በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም የሚለውንስ ቃል አላነበብከው? ሮሜ ምዕራፍ 2 ቁጥር 13 ጀምሮ ሲላምብብልህ። ሮሜ ምዕራፍ 2 ቁጥር 13 በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። ከተሻረ ለምን ሕግ እናደርጋለን? ጊዜ የለኝም እንጂ 1,111,000 መልስ እሰጥ ነበረ። መልካም ለብልህ እግዚአብሔር ለረዳው አንድ ቃል ይበቃዋል። ብዙ ማየት ያለብኝ ነገሮች ስላሉ ሌላ ጊዜ በፈለግከው አይነት ርዕስ ከኔ ጋር መወያየት እንችላለን። ከዚህ በፊትም ስልክ አስቀምጬልሃለሁ ራስ የፌስቡክ ፔጅ ላይ። አሁንም ከዚህ ላይ አንስተህ መደወል ትችላለህ። የፈለግከውን ሚዲያ ጠርተህ በፈለግከው ዙሪያ ከኔ ጋር መወያየት እንችላለን።
በፈለከው ዙሪያ ቃሌን ሰጥቻለሁ በምስክሮች ፊት። መልካም። ሌላው አንድ እንዲሁ ፓስተር የፕሮቴስታንት ሰባኪ ነው። ኃጢአቴን ካልተናዘዝኩኝ ገሃነመ እሳት እገባለሁ ብሎ የሚያምን አማኝ አለ ብሎ ንስሐ መግባት፣ ኃጢአት መናዘዝ፣ የጌታን ስጋና ደም መቀበል አለመቀበል ከነገረ ድነት ጋር እንደማያገናኝ፣ በእምነት ብቻ እንደምንጸድቅ በደንብ ሲናገር ሰምተነዋል። እንዲህ አይነቱን መጽሐፍ ቅዱስ የማይደግፈውን የሐሰት አስተምህሮት ሐሰተኛ ሰባኪዎች ሲሰብኩ ሲያስተምሩ የየዋሃን ምእመናንን ነፍስ ለዲያብሎስ መንግስት ሲያዘጋጁ ትንሽ ይቆረቁረናል። እንደ ሰው ትንሽ ፍጹም ከመጽሐፍ ቅዱስ ጋር የማይገናኝ ነው። ተመልከቱት። ኃጢአቴን ካልተናዘዝኩኝ ገሃነም እገባለሁ ብሎ የሚያምን አማኝ አለ። ኃጢአትን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ይህ ክፍል በጣም ያላግባብ የሚውል ቃል ነው። ሰው ኃጢአቱን ካልተናዘዘ ከእግዚአብሔር ይቅርታን አይቀበልም የሚል ከዚህ ክፍል ነው የሚያወጡት። አንዳንድ ጊዜ አማኞችም አላገኛችሁም? እኔ አማኞች አገኝቻለሁ። በጣም በህይወት በአካላዊ ነገራቸው ሲደክሙ እስቲ የጌታን ራት ስጡኝ ከመሞቴ በፊት ይላሉ። ስጋ ደሙ እየወሰዱ ነው፣ ለድነት ማለት ነው። አንዳንዱስ ሳልናዘዝ ልሞት እኮ ነው ይላል። እንዴት እንደዚህ ያንን በፍጥነት ትነዳለህ? ሳልናዘዝ ይላል። ወደ ጌታ ሳልናዘዝ ልትልከኝ ነው ይላል። ስለዚህ ይሄ ሰውዬ ሲናዘዝ ሲደመር የኢየሱስ ይቅርታ ነው የሚያድነው። ኃጢአቴን ካልተናዘዝኩኝ ገሃነም እገባለሁ ብሎ የሚያምን አማኝ አለ። እንግዲህ ኃጢአታችንን ብንናዘዝ ባንናዘዝ ይላል። የጌታን ስጋና ደም ብንቀበል ባንቀበል ችግር የለውም። ከነገረ ድህነት ጋር የሚያገናኘው ነገር የለም ይላል። ስሙት፣ በደንብ ስሙት። እባካችሁ በፕሮቴስታንት እምነት የምትኖሩ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ልለምናችሁ ዛሬ እባካችሁ የሚነገራችሁን ብቻ አሜን ብላችሁ አትቀበሉ። መጽሐፍ ቅዱሳዊ ነው ወይስ አይደለም ብላችሁ መርምሩ። ቤተ ክርስቲያን የሁሉም ሰው ነፍስ እረኛ ስለሆነች ይሄው በሌላ እምነት የሚደረገውንም የስህተት አስተምሮ ተው ትክክል አይደለም ትላለች። የነፍስ ቀበኛ ለሆነው ለዲያብሎስ መንግስት ለዲያብሎስ ርስት ሊያደርጋችሁ ግን ኃጢአታችሁን ብትናዘዙ ባትናዘዙ እሺ፣ እስቲ መጽሐፉ ይዳኘን፣ መጽሐፍ ቅዱስ ይዳኘናል። ከብሉይ ኪዳን እንጀምር። ይሄማ ልትሉ ነው። ይሄ ብሉይ ግድ የለም አዲስ ኪዳን ላይ ምን መጣለን። ግን እንደው ከብሉይ ኪዳን እንጀምርና ምሳሌ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። የሚናዘዝባትና የሚተዋት ምሕረትን ያገኛል። ይሰማል እዛ ቤት። አሁን ይሄ መጽሐፈ ምሳሌ ብሉይ ኪዳን ላይ ስለሆነ ቃሉ ላይ መቻችሁ ይችላል። አንዳንዶች እናንተ ለተቀረጸ ምስል አትስገድ ይላል እኮ ምናምን ብላችሁ የምትጠቅሱት ከኦሪት ዘጸአት ምዕራፍ 20 ላይ ነው። ከዳዊት መዝሙር ላይም እየጠቀሳችሁ ታስተምራላችሁ። የሚመቻችሁን ታወጣላችሁ። ከእናንተ መሰረተ እምነት ስርዓት እምነት ትንሽ ተቃራኒ የሆነውን ቃል ደግሞ ይሄ እኮ ብሉይ ኪዳን ላይ ነው ትላላችሁ። ቤተክርስቲያን ግን ምልኢት ናት። አዲስ ኪዳን ላይ ምስቲ እንመልከት። የብሉይ ኪዳን የመጨረሻ የአዲስ ኪዳን የመጀመሪያ ሐዋርያ፣ የብሉይ ኪዳን የመጨረሻ ነብይ ነው። የአዲስ ኪዳን ደግሞ የመጀመሪያው ሐዋርያ ነው። መጥምቀ መለኮት ቅዱስ ዮሐንስ። የማቴዎስ ወንጌል ምዕራፍ 3 ቁጥር 6 በዮርዳኖስም ዙሪያ ያሉ አገር ሁሉ ወደ እርሱ ይመጡ ነበረ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ይላል። ኃጢአታቸውን እየተናዘዙ ጥሩ። ማቴዎስ 3 ቁጥር 6 ውስጥ ይህንንም ቅዱስ ያዕቆብ በመልእክቱ ምን ብሎ ነበር የጻፈው? መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ አለ። ማቴዎስ 22 ቁጥር 29 ላይ ላንብበው። የያዕቆብ መልእክት ምዕራፍ 5 ቁጥር 15
የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። ምንን ሰርቶ እንደሆነ? ኃጢአትንም ሰርቶ እንደሆነ። ስለ ኃጢአት ነው የሚያወራው። ከዛስ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ኃጢአትም ሰርቶ እንደሆነ ይፈወሳል፣ ይሰረይለታል። የእምነት ጸሎት ድውዩን ያድናል። ድውይ የተባለው እዚህ ጋር ይሄ የስጋ ደዌ የያዘው ሰው አይደለም። የነፍስ ደዌ ይዞት በነፍስ ደዌ ታመመውን ኃጢአተኛውን፣ እንደኔ ያለውን በደለኛ ማለት ነው። እንዳንተ ያለውን ጻድቅ ሳይሆን እንደኔ ያለውን ኃጢአተኛ ማለት ነው። እርስ በርሳችሁ በኃጢአታችሁ ተናዘዙ። ምን ማለት ነው? እርስ በርሳችሁ በኃጢአታችሁ ተናዘዙ ማለት ለምሳሌ እርስ በርሳችሁ ተረዳዱ ብል መርዳት የሚችለው መረዳት ያለበትን ይርዳ ማለት ነው። እርስ በርሳችሁ ተጋገዙ ብል ማገዝ የሚችለው መታገዝ ያለበትን ያግዝ ማለት ነው። እርስ በርሳችሁ በኃጢአታችሁ ተናዘዙ ማለት ከፍ ብለ ያዕቆብ ምዕራፍ 5 ቁጥር 13 ላይ ተመልከት። ማንም መከራን ከናንተ መካከል የሚቀበል ይጸልይ፣ ደስ የሚለውም ይዘምር። ከናንተ የታመመ ቢኖር የቤተ ክርስቲያንን ቀሳውስት ይጥራ ይላል። የቤተ ክርስቲያንን ሽማግሌዎች ይጥራ ይላል። እርስ በርሳችሁ በኃጢአታችሁ ተናዘዙ የሚለው ቁጥር 15 ላይ የቤተ ክርስቲያን ሽማግሌዎች ቀሳውስትን ጠርቶ ኃጢአቱን ይናዘዝ። ለምን? ኃጢአቱን የሚሰውር አይለማማ። ኃጢአትን መናዘዝ ማለት ንስሐ መግባት ማለት ነው። ንስሐ ማለት መጸጸት ማለት ነው። ንስሐ መግባት መናዘዝ በዘላለማዊ ሕይወት ጉዳይ ቦታ የለውም። ኧረ እባክህ የት ሀገር አንተ ወንጌል ሰባኪ ነህ እንዴ? ምንድን ነው የሚለው? ሉቃስ 13 ቁጥር 5 ላይ አነበዋለሁ። ከኔ አንቅቼ ከውስጤ አፍልቄ በመሰለኝና በደሳለኝ የምነግርህ ምንም ነገር የለም። ወንጌልን ግን የገደል ማሚት ሆኜ አስተጋባለሁ እስከ ሞት። ሁለት ቦታ ነው የተናገረው። የሉቃስ ወንጌል ምዕራፍ 13 ቁጥር 3 እና ቁጥር 5 እላችኋለሁ ንስሐ ባትገቡ ሁላችሁ ትጠፋላችሁ። አከተመ። አዲስ ኪዳን ላይ ነው። ቁጥር 5 ላይ ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ቤተ ክርስቲያን ኦርቶዶክሳዊ ተዋህዶ ግን ሁሌ በቅዳሴዋም ወንጌል ከተነበበ በኋላ መንግስተ ሰማያት ቀርባለችና በወንጌል አምናችሁ ምን ግቡ፣ ንስሐ ግቡ ታውጃለች። ንስሐ ግቡ፣ ስጋው ደግሞ ተቀበሉ የዘወትር ስብከቷ ነው። በምናመልከው በሕያው እግዚአብሔር ስም ነው የምለምናችሁ፣ በእግዚአብሔር ስም። በሌላ እምነት ያላችሁ ወገኖቼ እስቲ ግድ የላችሁም ወደ ኦርቶዶክስ ቤተክርስቲያን አንዳንዴ ሲመቻችሁ ኑና እስቲ ስብከቷን ስሙ። አንድም ቀን ምድራዊ ስብከት አትሰብክም። የመስበር ዓመት ነው፣ የከፍታ ዓመት ነው። ንግድ ሱቅህ እንዲህ ይሆናል፣ ይሄ በረከት ወደ ህይወት ይመጣል፣ አሜን በል አትልም። ስብከቷ በሙሉ ምድራዊ አይደለም፣ ሰማያዊ ነው። ጊዜያዊ አይደለም፣ ዘላለማዊ ነው። ስጋዊ አይደለም፣ መንፈሳዊ ነው። ሰዎች ሁሉ ወደ ንስሐ እንዲቀርቡ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲቀርቡ፣ ከገቢረ ኃጢአት ወይም ከኃጢአት ስራ ወደ ገቢረ ጽድቅ ወደ ጽድቅ ስራ እንዲመጡ ነው ስብከቷ። የመንግስተ ሰማያት ዜጋ እንዲሆኑ ነው ስብከቷ። ትምህርቷ ሁሉ በቀኑና ስሙና ውሸታም በሉኝ ስሟት ቤተክርስቲያን። የቤተክርስቲያን ስብከት ከሌላው ስብከት ይለያል። በደንብ ነው የሚለየው። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ይሰማል። አልሰማችሁኝም? ደግማለሁ፣ ይሰማል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ክብር ይግባው። ኃጢአትን አላደረግንም ብንል ግን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም።
ሰውን ወደ ገሃነም እሳት ለማስጨመር ሰውነን እንበድላለን፣ እናጠፋለን፣ እንቆሽሻለን፣ እንወድቃለን፣ እንረክሳለን። ከውድቀት የምንነሳው ከርኩሰት የምንቀደሰው ከኃጢአታችን የምንጸድቀው ንስሐ በመግባት ወደ እግዚአብሔር በመመለስ ነው። ሁላችንም እኮ በእግዚአብሔር የፍርድ ወንበር ፊት እንቆማለን። አንድ ቀን እንቆማለን። ስንቆም መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ነው የሚነሱት። መጽሐፉ ነው የሚለው። ምንድን ነው የሚለው የዮሐንስ ራእይ ላይ? እኔ ግራ ነው የሚገባኝ አንዳንዴ። ወይኔ ልክ አይደለሁም አላቅም። መጽሐፉን ተሸክመውታል ግን አያነቡት ይሆን አላቅም። ምንድን ነው የሚለው ቅዱስ ዮሐንስ በራእዩ? ንስሐ ግባ አይልም እንዴ? ንስሐ ግቡ የማይል የመጽሐፍ ቅዱስ ክፍል ካለ እስቲ እኔ ወይ ተሳስቼ ይሆናል እንግዲህ አሻሽላለሁ። ግን መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ንስሐ ሰዎች እንዲገቡ እንዲጸጸቱ ይነግረናል። ዮሐንስ ራእይ ምዕራፍ 3 ቁጥር 19 እኔ የምወዳቸውን ሁሉ እገስጻቸውም አለው እቀጣቸውም አለው፣ እንግዲህ ቅና ንስሐም ግባ ይላል። እንቅደደው፣ ይህን ቃል እንሰርዘው፣ ንገረን። በቃ ማለት ንስሐ መግባት አያስፈልግም ካልከን እነዚህን ስለ ንስሐ የሚያወሩትን የመጽሐፍ ቅዱስ ቃላቶች እንሰርዛቸው። በግልጽ ቋንቋ እንግዲህ ቅና ንስሐም ግባ። ወዳጄ አንተም እንግዲህ ንስሐ ግባ፣ ለተናገርከው ቃል ንስሐ ግባ ከቻልክ። ካልቻልክ ያው ምንም ማድረግ አንችልም። ምን አይነት እኮ እኔ ሰው አእምሮ ተዘግቷል እንጂ እንዲህ አይነት ስብከት እግዚአብሔር ልብ ይስጥልን። እስቲ ደግሞ አሁን ደግሞ እንግዲህ ለመጨረሻ ጊዜ ጽጌ ስጦታውና አንድ የተሃድሶ መስራች ደግሞ ያው አሁንም ቤተክርስቲያንን ዳግም መስቀል ላይ ለመስቀል በቃ ያወራሉ። እስቲ እናያቸው፣ መጀመሪያ እናያቸው። ይኸውልህ ለእመቤታችን ነው ምንም ችግር የለውም ብለው የሚቀበሉ በጣም ሰነፎች፣ የተሸዋረረ እይታ ያላቸው አሉ። በእውነት የገባውና ለእውነት የቆመ ሰው ብቻ ነው ወንጌልን ለይቶ የህይወት መንገድ አድርጎ የሚቀበልህ። ሰው በዚህ ጥርኝ ውሃ በመስጠት ለተራበ በማብላት መንግስተ ሰማያትን መውረስ የሚቻል ነው ወይ? ከተቻለስ የክርስቶስ ሞት ጥቅሙ ምንድን ነው? ነው አሁን ትግላችን። ስለዚህ ይሄ ከመጽሐፍ ቅዱስ ጋር ይጋጫል። አየህ፣ ሰው የሚድነው በምንድን ነው ብለን ብንል መጽሐፍ ቅዱስ እንደሚለው በክርስቶስ ስራ በማመን ነው የሚጸድቀው። እንደተመለከታችኋቸው ነው እንግዲህ ሁለቱ ቁጭ ብለው ሲጀመር የቤተ ክርስቲያን የሆነውን ልብስ ቀሚስ ጥምጥም ማድረጉ ለምን አስፈለገ? የበግ ለምድ ይሏቸዋል። ይሄ ነው ይውላችሁ። ይሄን ሁሉ ነገር ምጮህ ሆኔ የምናገርበት ርዕስ ጠፍቶብኝ አይደለም። ግዴላችሁ እመኑኝ። በአንድ ርዕስ የቅዱስ ቂርቆስና የቅዱስ እስጢፋኖስ ምዕመናን ታቁኛላችሁ። የቅዱስ እግዚአብሔር አብ ሌሎች 7 ወር 8 ወር ተመረናል በአንድ ርዕስ ብቻ ተከታታይ ትምህርት። ርዕስ ስለሌለኝ አይደለም። ከገቢያችን ይልቅ ወጫችን እየበዛ ነው። ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚወጡት ምዕመናን ቁጥር እየወጣ ነው፣ እየበዛ ነው። ገቢያችን ደግሞ ትንሽ ነው። ለምን?
በተዋሕዶ እምነታችን ላይ ብዙዎች ብዙ ሚሊዮን ዶላሮች ተበጅቶላቸው ብዙ ሚሊዮን ብሮች ተበጅቶላቸው ከመንግስትም እየተደገፉ በድፍረት ነው የምናገረው ከመንግስት አካላትም በመደገፍ በየከተማው ፌርማታ በየከተማው በተለይ መገናኛ ሜክሲኮ ህዝብ በሚበዛበት ስፍራ ላይ ህዝብን ከእምነት ወደ ክደት ለማውጣት ብዙ እየተሰረብን ነው። እኛ ደግሞ ልጆቻችን የተዋሕዶ ልጆችን መጠበቅ ግዴታችን ስለሆነ ሐሰተኞችን የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች መምህራን ከሐሰተኞች ነቢያቶች ተጠበቁ ተጠንቀቁ የሚለውን ቃል እግዚአብሔር በተግባር ለማስፈጸም ምንም በመንግስት ባንደገፍም በገዛ ራሳችን አካላት አንዳንዴም ብንኮረኮምም እስክንሞት ድረስ ግን እናገለግላታለን። እስክንሞት እናገለግላታለን። ሕያው እግዚአብሔር ምስክሬ ነው። እስክንሞት እስከ መጨረሻው አቅታ ልሳናችን እስኪዘጋ እናገለግላታለን። ዛሬ የምናመልካትን ቤተክርስቲያን የተረከብነው አባቶቻችን ስጋቸውን ቆርሰው ነው፣ ደማቸውን አፍስሰው ነው፣ አጥንታቸውን ከስክሰው ነው፣ ወደ አናብርት ጉድጓድ ተጥለው ነው፣ በመጋዝ ተሰንጥቀው ነው፣ በሙቀጫ ተወቅጠው ነው፣ እንደ ሽንኩርት ተልጠው እንደ ጎመን ተቀርድደው በሰይፍ ተመተረው በእሳት ተቃጥለው ያስረከቡንን ኦርቶዶክሳዊ ተዋሕዶ እምነታችንን እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች ሆነን ለሚቀጥለው ትውልድ እናስረክባታለን። ወላዲተ አምላክ ምስክሬ ናት። እናስረክባታለን። ማቴዎስ 7 ቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። እንዳንጸድቅ እኮ ነው እንዴ ቤተክርስቲያንን የተንሸዋረረ እይታ ያላት ይሏታል። ስሙት፣ ጽጌ ነው የሚለው። ያኛው ቀበል ያደርጋለን። የተራበ በማብላት የተጠማ በማጠጣት የምትወረስ መንግስተ ሰማያት የለችም። ኧረ እባክህ አንተን እንስማ ወይስ ኢየሱስን እንስማ? እስቲ ለፍርድ ሲመጣ ጌታ የሚጠይቀው ምን እንደሆነ እኔ በጎቹን በቀኙ ፍየሎቹን በግራው ለማቆም ምን ነው የሚጠይቀው? ማቴዎስ 25 ቁጥር 33 በጎቹን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን፣ እናንተ ግን የአባቱ ብሩካን ስላልሆናችሁ የኑፋቄ የዲያብሎስ የግብር ልጆች ስለሆናችሁ ምጽዋት አያጸድቅም፣ ማብላት ማጠጣት አያጸድቅም እያላችሁ ተሰብካላችሁ። እኛ ግን ኢየሱስ የተናገረው እንደ ገደል ማሚቱ እናስተጋባለን። ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። መንግስተ ሰማያት አያስወርስም አይደል ያልከው? ምጽዋት ውረሱ። ተርቤ አብልታችሁኛል። የተራበ ማብላት አያስወርስም አይደል ያልከው? ቃሉ ግን የሚለው ይኸው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛልና። የተራበ ማብላት የተጠማ ማጠጣት መንግስተ ሰማያት አያስወርስም ያልከው ወንድማችን ይሰማል? ጆሮውን ለጥጠ ስማኝ ከቻልከ ማለት ነው። ከዛስ ታርዣ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል ይላችኋል። ጻድቃን መልሰው ጌታን እንዲህ ይሉታል፣ ጌታ ሆይ ተርበ መቼ አይተን አበላን፣ ተጠምተ መቼ አይተን ይሉታል። የዋሃን ናቸው። ከነዚህ ከታናናሾች ለአንዱ ያደረጋችሁትን ለእኔ ያደረጋችሁ ይላችኋል። እናንተንስ ግቡ ነው ውጡ ነው የሚላችሁ? እኔው የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ጀምሮ በዚያን ጊዜ በግራው ያሉትን እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሄዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ እንግዳ ሆኜ መጥቼ አልተቀበላችሁኝ ይላችኋል። አንብበው። ጥምጥማችሁን አሳምራችሁ ምናምን ወንጌላዊ ለመምሰል ሞከራችሁ። እንደውም እኮ ቃሉ የሚለው ያላችሁን ሁሉ ሸጣችሁ ምጽዋት ስጡ ነው የሚለው።
ላንብበው። የሉቃስ ወንጌል ምዕራፍ 12 ቁጥር 32 አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ፣ ያላችሁን ሽጡ፣ ምጽዋትንም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 32 ይሰማል። ያለንን ሸጠን እንኳን መመጽወት ባንችል በጾማችን በተለይ ወቅት ቁርስ ስለማንበላ የቁርሳችንን እንመጸውታለን። መጽሐፍ ቅዱሳዊት ስለሆነች እኮ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በር ላይ ነው የኔ ቢጤዎች ያሉት፣ የሚመጸወቱትም ሰዎች ያሉት የኦርቶዶክስ ተዋሕዶ ቤተክርስቲያን በር ላይ እንጂ የፕሮቴስታንት ወይ ሌላ ቦታ አይደለም። በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ዓለም ዓለም ይኖራል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 9 ወንድሜ ላንብበል እስቲ። በጥቂት የሚዘራ በጥቂት ደግሞ ያጭዳል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ጀምሮ እስከ 9 በበረከትም የሚዘራ በበረከት ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና፣ እግዚአብሔርን ስለማታውቁ ግን በደስታ አትሰጡም። እናንተ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ። አቤት ኦርቶዶክሳዊነት እንዴት ደስ ይላል! እንዴት ደስ ይላል! ከኦርቶዶክሳዊ ተዋሕዶ እምነት እኔንም እናንተንም አያውጣችሁ። እናንተንም እነ ጽጌ ስጦታውንም እናንተንም እግዚአብሔር በቸርነቱ የንስሐ ዕድሜ ሰጥቷችሁ ወደ ተዋሕዶ እምነት ይመልሳችሁ። የማንንም ሞት አንፈልግም፣ እኔ የሟችን ሞት አልፈቅድም ይላል ሕዝቅኤል 18 ቁጥር 31 ጀምሮ ስንመለከት። ቤተክርስቲያንም የማንንም ጥፋት አትሻም፣ የማንንም መጥፋት አትወድም። ስለዚህ ተመለሱና በህይወት ኑሩ። ንስሐ መግባት አለብን። አዎ እንወድቃለን፣ እንሳሳታለን። ንስሐ መግባት አያስፈልግም ላልከው ፓስተር፣ ምጽዋት አያስፈልግም ላላችሁት፣ ማብላት ማጠጣት መንግስተ ሰማያት አያስወርስም ላላችሁት ለነጽጌ ስጦታውም እንግዲህ ከብዙ በትንሹ ከረጅሙ ባጭሩ ከብዙ በጥቂቱ ወንጌላችን ይህን ይመስላል። የሰማነውን ቃል ይባርክልን። አምኖ ከመካድ ቀርቦ ከመራቅ ቆርቦ ከመጥፋት ክርስትናን ጀምሮ ከማቋረጥ እግዚአብሔር ይጠብቀን። ሁላችንንም ከውድቀት እግዚአብሔር ያንሳን። ከተኛንበት የኃጢአት አልጋ ላይ ተነስተን ወደ አባቶቻችን ወደ ካህናት ቀርበን ንስሐ ገብተን ለሥጋ ወደሙ ለደጀ ሰላሙ በቅተን ከግራ ቁመት ከነፍስ ስደት ድነን ተስፋ የምናደርጋትን እርስቱን መንግስቱን እንድንወርስ ኑ እናንተ የአባቴ ብሩካን የሚለውን የህይወት ቃል እንዲያሰማን የጌታችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሁንልን። የእናታችን የድንግል ማርያም የወላዲተ አምላክ መልቻ ቃል ኪዳኗ አይለየን። ይህንን ሚዲያ እባካችሁ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። በአባቶችሽ ፈንታ ልጆች ተወለዱልሽ። ወስብሐት ለእግዚአብሔር።